ማንም ሰው ወደዚች ምድር ሲመጣ በራስ የመተማመን ብቃቱን ይዞ አልመጣም፣ ወይም ደግሞ በጸጋ የተቀባ የለም። በራስ መተማመን እጅን አጣጥፎ ተቀምጦ ሳይሞክሩ የራስን አቅም ሳይፈትሹ የሚመጣ አይደለም። በራስ ላይ አመኔታ ሲኖር በየትኛውም ጊዜና ቦታ ላይ ራስን ያለህለት። ሰላም ውድ የአዲስ ማንነት ዩቲዩብ ተከታታዮቻችን፣ በዛሬው ዕለት በራስ መተማመን ማለት ምን ማለት እንደሆነና በራስ መተማመንን ለመገንባት የሚረዱትን ነገሮች እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ ተከተሉን። በራስ መተማመን ማዳበር የሚቻለው እንዴት ነው? ማንም ሰው ወደዚች ምድር ሲመጣ በራስ የመተማመን ብቃቱን ይዞ አልመጣም፣ ወይም ደግሞ በጸጋ የተቀባ የለም። ሁሉም ሰው በራስ የመተማመን መንፈሱን የሚያዳብረውና የሚያሳድገው በሂደት ከቤተሰቡ ከማህበረሰቡ ጋር በሚኖረው ግንኙነት ላይ ተመስርቶ ነው። ይህም በራስ የመተማመን ብቃት እያደገና እየጎለበተ የሚመጣ እንደመሆኑ ከጨቅላነት ዕድሜ አንስቶ በትምህርት ቤት፣ በማህበራዊ ግንኙነት፣ በሥራ ቦታ ጭምር የሚገነባ ባህሪ ነው። በዚህም የተነሳ እንደ ሌሎች ክህሎቶች ሁሉ የሚዳብር እንደመሆኑ ሁሉም የራሱን በራስ የመተማመን መንፈስ ሊያጎለብት የሚችል ሲሆን፣ ነገር ግን የግለሰቡን ጥረት የሚጠይቅ መሆኑን መገንዘብ ያስፈልጋል። ስለዚህ በራስ ላይ እምነት እንዲኖር ሁሌም ራስን ማዘጋጀት ይኖርብሃል። እዚህ ጋር ማስታወስ የሚገባን ጉዳይ አንድ ሰው በራስ የመተማመን ስሜት ስላለው ብቻ ፍጹም ነው፣ በጭራሽ ስህተት አይሰራም ማለት አይደለም። እውነተኛ በራስ መተማመን የሚመነጨው ራስን በሁሉም ረገድ ማብቃት ሲቻል ነው። ይህን በራስ የመተማመን መንፈስ በተመለከተ በቀላል ምሳሌ እንመልከተው። አንድ ሰው ለመጀመሪያ ጊዜ ምግብ ለማዘጋጀት ቢነሳ በአንድ ጊዜ እጅ የሚያስቆረጥም ምግብ ሊያዘጋጅ አይችልም። እንደውም ራሱን ያሳረረው ይሆናል። ነገር ግን ከሌሎች ልማድ በመቅሰም ደጋግሞ በመሞከር አንቱ የተባለ የምግብ ዝግጅት ባለሙያ ሊወጣው ይችላል። ሰዎች በራሳቸው አቅምና ብቃት፣ በአጠቃላይ በራሳቸው ላይ አመኔታ እንዲኖራቸው ራሳቸውን በእውቀት በመንፈስ ማዘጋጀት፣ በየዕለቱ ልምምድ ማድረግ እና ከስህተቶቻቸው ደግሞ የመማርን ጥበብ ሊረዱ ይገባል። የማይሞክር አይሳሳትም፣ የማይሳሳት አይማርም ነውና። በሂደት በራሳቸው ብቃት እምነት ማሳደር የሚችሉት ሁሌም የሚሞክሩ ናቸው። በራስ መተማመን እጅን አጣጥፎ ተቀምጦ ሳይሞክሩ የራስን አቅም ሳይፈትሹ የሚመጣ አይደለም። በአስተማማኝ ሁኔታ በመጫወት አይመጣም። ሰዎች በሕይወታቸው ውስጥ በሚገጥማቸው ፈተናዎች ሳይንበረከኩ በጽናት ተቋቁመው ባለፉ ቁጥር በራስ የመተማመን መንፈሳቸው በአለት ላይ እንደተገነባ መሰረት ምንም አይነት ወጀብ ሊነቀንቃቸው አይችልም። መሰረትን እንዲህ ጽኑ ከሆነ መንገዱ የቱንም ያህል ቢረዝም ወጣ ገባ ቢሆንም ግቦችን ስኬታማ ማድረግ እንደምትችል እምነት ይኖርሃል። ምክንያቱም ይህንም በቀደመው ተሞክሮ ታውቀዋለህ። ስለዚህ በቅድሚያ በራስ ላይ ጠንካራ እምነት ሊኖር ይገባል። በራስህ ላይ አመኔታ ሲኖር በየትኛውም ጊዜና ቦታ ላይ ራስህ አለልህ። ይህ ደግሞ ወደ ፈለግከው ወደ አቀድከው ለመሄድ የሌሎችን መኖር ማንም የሚረዳኝ ወይም ደግሞ አይዞህ የሚለኝ የለም በሚል ሰንካላ ምክንያት ከጉዞ አትደናቀፍም፣ ተደናቅፈም አትቀርም። የብቻ መንገድን ያለምንም ፍርሃት እስከ መጨረሻው የመጓዝ አቅም ይኖርሃል። ይህ በራስ የመቆም አቅም መኖር ከሌሎች ጋር የሚኖር ወዳጅነት በእውነት ላይ የተመሰረተ እንዲሆን ያደርገዋል። በራስ አቅምና ብቃት መተማመን ላይ ለመድረስ አስቸጋሪ ሁኔታዎች ማለፍ የሚጠይቅ እንደመሆኑ ለብዙዎች የሚቸግር ቢሆንም የመጨረሻ ፍሬው ግን ያማረ ይሆናል። የማይናወጥ በራስ መተማመንን መገንባት የግል ስኬት ነው። በሕይወትህ ልታሳካቸው የምትፈልጋቸው በርካታ ጉዳዮች ሊኖሩ ይችላሉ። ያለን እምቅ አቅም ብትጠቀም እነዚህ ህልሞች እውን ማድረግ እንደምትችል ፍጹም እምነት እንዳለ ለራስህ ብታሳምነው በሕይወትህ ምን ሊከሰት ይችላል? አዎ፣ በራስ መተማመን ኃላፊነታችንን፣ ዓላማችንን ለመወጣት እንደምንችል የምንወስነው ውሳኔ ነው። ስለዚህ
አንደኛ፣ ዓላማህንና ግብህን በግልጽ ተረዳው። ህልምህን እወቀው። አንዲት ወጣት ጋር ስናወራ እንደሚሳካልሽ እርግጠኛ መሆንሽን እርግጠኛ ብትሆኚ ምን አይነት ታላቅ ህልም ይኖርሻል የሚለውን ጥያቄን ከሰማችባት ቅጽበት አንስታ መላ ህይወቷ እንደተቀየረ በቅርቡ በጻፈችልኝ መልእክቴ ገልጻልኛለች። የዚች ወጣት ችግር የነበረው ይህንን መሰል ጥያቄ ደፍራ ራሷን መጠየቅ አለመቻሏ ነበር። ምን እንደምትፈልግ በትክክል ለራሷም ግልጽ አልነበረም። ይህ ህልሟን አለማወቋ ተስፋ እንዳታደርግና ያላትን እምቅ አቅም እንዳትረዳ የጋረዳት በራሷ አቅምና ብቃት አመኔታ ማጣቷ ነበር። ብዙዎቻችን የምንፈልገውን በትክክል መግለጽ አንችልም። ይህም ውስንነታችን የሰነቅናቸውን ህልሞች ተከትለን እንዳንጓዝ፣ በራስ መተማመን እንድናጣ እንቅፋት ይሆንብናል። ስለዚህ የምትፈልገውን በትክክል ስትረዳው ዓላማህን እና ግብህን በግልጽ እንድትረዳው እና ተግባራዊ ለማድረግ አቅጣጫ ለመተለም ያግዛል። በአጠቃላይ የመጨረሻው መዳረሻ ወይም ህልምህን በትክክል መገንዘብ ስትችል በራስ ላይ ለውጥ ለማምጣት ዓላማና ግብን ለይተህ ለተግባራዊነቱ እንድትንቀሳቀስ ተነሳሽነት እንዲኖርህ በማድረግ በራስ የመተማመን ብቃትን ያሳድጋል። እስቲ አስበው፣ ምን ትፈልጋለህ እና ምን ትመኛለህ እና ምን ተስፋ አድርገህ ምን አይነት ውድቀት ምንም ፍራቻ እስካልነበረ ድረስ በራስ እምነት ብታምን ምን ለማለም የማትደፍረው ነገር አለ? ሁለተኛው፣ ለራስ ታማኝ ሁን። ለራስ ታመን። ለራስ ታማኝ መሆን በብዙ መንገዶች በራስ የመተማመን ስሜታችን ላይ ተጽዕኖ ያሳድራል። ለራስ ታማኝ መሆን ማለት ውስጣዊ ማንነትን፣ እምቅ አቅምን፣ ችሎታ በትክክል መገንዘብ፣ ራስን መገንዘብ፣ በህይወት ዋጋ የምትሰጣቸው መሪዎች፣ እሴቶች አክብረ እና አሰናስነ በዘላቂነት መምራት ማለት ነው። ስለ ትክክለኛው ማንነትና ስለ እምነት የህይወት መሪዎች ማለትም በህይወት ውስጥ ትልቅ ቦታ ስለምትሰጠው ጉዳይ በትክክል ለመገንዘብ ጊዜ ወስደ አስብበት። ይህን መገንዘብ በህይወት የበለጠ ዋጋ ለምትሰጣቸው ጉዳዮች የበለጠ ጥንቃቄ እንድታደርግ የመርህ ሰው እንድትሆን እድል ይፈጥርልሃል። ለራስ ታማኝ ስትሆን የሌሎችን ፍላጎት ለማሟላት ብቻ የማትኖርና በአቋምህ የጸና በመሆን ከሌሎች በሚደርሱብህ ትችቶችና እንቅፋቶች በቀላሉ አትደናቀፍም። ስለዚህ ለራስህ ለእሴቶችህ የምትገዛ ከሆንክ በራስ የመተማመን መንፈስ እየጠነከረ የሚገጥሙህን ፈተናዎች በቀላሉ የማለፍ አቅም እየጎለበተ ይመጣል። ሶስተኛው ደግሞ በእቅድ መመራት ተለማመድ። ለራስ ታማኝ ከመሆን ራስን ማወቅ ጋር ተያይዞ መታየት ያለበት ጉዳይ በእቅድ መመራት የሚኖረውን ፋይዳ መገንዘብ አስፈላጊ ነው። ለራስ ታማኝ መሆን ማለት የምትፈልገውን በትክክል ማወቅ፣ ይህንንም እውን ለማድረግ ለማሳካት እቅድ ነድፈ መንቀሳቀስ እንዳለብህ የሚያሳይ ነው። በራስ የመተማመን ብቃት ጥንካሬ አንዱ ማሳያ ከመነሻ አንስቶ ግብን እውን እስከምታደርገው እስከ መዳረሻህ ላይ እስክትደርስ ድረስ ያለውን ውጣ ውረድ ተገንዝበ ያንን ለመወጣት ያለን አቅም አስቀድመ ስትረዳው ነው። ምክንያቱም በህይወት ላይ ማንም ከአንተ በላይ የሚያውቀውና የሚያዝበት ስለሌለ ነው። መዳረሻን ዕጣ ፈንታን የምትወስነው አንተና የአንተ አእምሯዊና ስነ ልቦናዊ ብቃት መሆኑን ማስታወስ ተገቢ ነው። አራተኛው፣ እንደማትሸነፍ እንደማትወድቅ ይሰማ። ምንጊዜም በህይወት መንገድ ላይ መውደቅና መነሳት ቢኖርም ያንን በጽናት ተቋቁመ ማለፍ እንደምትችል እምነት ይኖራል። ይህም ቀድሞውንም በራስ የመተማመን ጥንካሬ ከፍተኛ እንደሆነ አስበህ ተንቀሳቀስ። እናም ያለ ማቋረጥ እንደማልሸነፍ እርግጠኛ ከሆንኩኝ የመጨረሻውን ህልሜን ምን ሊሆን ይገባል በማለት ራስህን ጠይቅ። መልስህንም ምን ይሁን ምን ህልምህን መረዳትህ እና በራስ የመተማመን መንፈስ ጥንካሬ ታክሎበት ካሰብክበት የማትደርስበት ምንም አይነት ምክንያት አይኖርም ማለት ነው። ውድ ተመልካቾቻችን በዛሬው ዕለት እንግዲህ በራስ መተማመንን እንዴት ማዳበር ይቻላል የሚለውን ተመልክተናል። በቀጣይ ሌሎች ጉዳዮች ላይ እስከምንገናኝ ድረስ አዲስ ከሆናችሁ ቤታችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ደግሞ ቶሎ እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁን አትርሱ። እንዲሁም
ላይክ ሼር ማድረጋችሁንም አትዘንጉ።